ክፍል 2 ላይ የምናነሳው ሐሳብ ትምህርተ ሥላሴ የሚል ነው። ትምህርተ ሥላሴ የሚል ሐሳብ ነው የምናነሳው ወይም የእግዚአብሔር አንድነት በሶስትነት። ትምህርተ ሥላሴ የእግዚአብሔር አንድነት በሶስትነት። ትምህርተ ሥላሴን ካየን በኋላ ትምህርታችንን ማጠቃለያ እናደርጋለን። ይሄ ማለት የመጀመሪያን ኮርስ እንጨርሳለን ወይም እናጠቃልላለን ማለት ነው። ትምህርተ ሥላሴ በቤተ ክርስቲያን እጅግ አስፈላጊ ከሆኑ አስተምህሮዎች መካከል አንዱና ዋነኛ ትምህርት ነው። አንዱና ዋነኛ ትምህርት ነው። እግዚአብሔር በሕላዌ በአብ በወልድና በመንፈስ ቅዱስ አካልነት ይኖራል። ሆኖም አንድ አምላክ ነው። ስለዚህ ጉዳይ ነው የሚናጠናውና እግዚአብሔር በሕላዌ ወይም በሕልውናው በአብ በወልድና በመንፈስ ቅዱስ አካልነት ይኖራል። ሆኖም አንድ አምላክ ነው። ስለዚህ ጉዳይ ነው የሚናነሳው። ይህ ከሰው አእምሮ እጅግ ከፍ ያለ ምስጢር ነው። ይሄ ስለ አብ ወልድ መንፈስ ቅዱስ በሶስት የተገለጠው አንድ አካል ይህ ጉዳይ ከሰው መረዳት አንዳንድ ጊዜ ከፍ ሊል ይችላል ማለት ነው። ትምህርተ ሥላሴ በመጽሐፍ ቅዱስ ውስጥ የተገለጠው በሂደት ነው። በደንብ ጮክ ብላችሁ እንድትሰሙ እየፈለኩኝ ትምህርተ ሥላሴ በመጽሐፍ ቅዱስ የተገለጠው በሂደት ነው የተገለጠው። ስለ ሥላሴ በብሉይ ኪዳን በከፊል ተገልጧል። ስለ ሥላሴ በብሉይ ኪዳን በከፊል ተገልጧል። ሥላሴ ማለት ትርጉሙን ከማየታችን ብንጀምር ቆንጆ ስለሆነ ሥላሴ ማለት ሱሉስ አንድነት ወይም ሶስትነት በአንድነት ማለት ነው። ቃሉ የገባው እግዚአብሔር በአካል ሶስት ቢሆንም አንድ አምላክ ነው የሚለውን የመጽሐፍ ቅዱስ ትምህርት በአጭሩ ለመግለጽ ነው። ሥላሴ የሚለው ሐሳብ ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ በቀጥታ ተጽፎ አናገኘውም። አሁን 66ቱ መጽሐፍ ውስጥ ብትፈልጉ ከዘፍጥረት መጽሐፍ ጀምሮ እስከ ራእይ መጽሐፍ ብትፈልጉ ሥላሴ የሚለውን ቃል አታገኙትም። በቀጥታ ቃል በቃል ተጽፎ ማለት ነው። ተጽፎ ባይገኝም ወካይ ወይም ግን ይህንን ቃል የሚያሳይ ይህንን ቃል የሚያንጸባርቅ ሐሳቦች ግን በመጽሐፍ በብዙ ቦታ ላይ ይገኛል ማለት ነው። ሥላሴን የሚገልጽ ሐሳብ ለምሳሌ ስለ ሥላሴ ስናነሳ በብሉይ ኪዳን ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 በመልካችን በአምሳላችን እንስራ የሚለው የብዙ ቁጥር አገላለጽ አመልካች መሆኑን ግልጽ ነው። ይሄንን ክፍል ስትመለከቱ ዘፍጥረት ምዕራፍ 1:26 ሰውን በመልካችን ወይም እንደ ምሳሌያችን እንፍጠር፣ ልፍጠር ሳይሆን እንፍጠር፣ ሰውን በመልካችን ወይም እንደ ምሳሌያችን እንፍጠር የሚለው የብዙ ቁጥር አገላለጽ አመልካች መሆናቸውን ግልጽ ነው። ብሉይ ኪዳን ላይ ሥላሴን ከሚያመላክቱ ሐሳቦች መካከል ወይም ሥላሴ የሚለውን ነገር በግልጽ ከምናገኘው ከመጽሐፍ ቅዱስ ክፍል ገና የዘፍጥረት መጽሐፍ ምዕራፍ 1ን ስንከፍት ቁጥር 26 ላይ እግዚአብሔር አምላክ ሰውን በመልካችንና በአምሳላችን እንፍጠር የሚለው ቃል ውስጥ ከአንድ አካል የበለጠ አካል እንዳለ የሚያመላክት ነገር እንዳለ መጽሐፍ ቅዱሳችን ይህንን ያሳያል። ንውረድ የሚለው ቃል ከአንድ በላይ የሆነ አካል እንዳለ የሚያንጸባርቁና የሚያመላክቱ ነገሮች አሉ ማለት ነው። ለዚህ ጉዳይ ብዙ ሰዎች የተለያየ ሐሳብና አመለካከት አላቸው። ይህ አገላለጽ የሚያመለክተው የብዙሃነት ግርማ ንግግር ነው ይላሉ። አንዳንድ ሰዎች ስለዚህ ሥላሴ ጉዳይ ሲያነሱ ወይም ሲነጋገሩ ኑና እንፍጠር የሚለው ቃል እንዲሁም ደግሞ እንውረድባቸው የሚለው ቃል ስለ ሥላሴ ወይም ስለ አብ ወልድ መንፈስ ቅዱስ የሚናገር ሐሳብ ሳይሆን የሚናገረው
ስለ ብዝሃነት ስለ ግርማ ንግግር ነው ይላሉ። ለምሳሌ አንድ ንጉስ በንግግሩ ላይ ይሄ አገላለጽ ተመልከቱ። አንድ ንጉስ በንግግሩ ላይ የጠየቃችሁን ስንሰጣችሁ ደስ ያለን ነው። ሰውየው አንድ ነው። ስንሰጣችሁ ስንል ደግሞ የብዙ ሰዎችን ቋንቋ ለምንጠቀመው አንድ የከበረ ሰው ትልቅ ሰው በሀገር ደረጃ የሚታወቅ ሰው በእድሜ ከኛ ከፍ ያለውን አንድ አባት ሲናናግረው ሰላም ናችሁ አይደለም እንለው? እንዴት ነህ እንለዋለን? ሰላም ነህ አንለውም። አንድ ናቸው ግን የብዙሃነትን ቋንቋ እንጠቀማለን። የዕብራይስጥ ብሉይ ኪዳን ከአንዳንዶች አመለካከት አንፃር ሆኖም ግን በዕብራይስጡ ብሉይ ኪዳን በብዙሃን ግርማ አነጋገር ሲጠቀም አናገኝም። በዕብራይስጥ ብዙ ጊዜ እንደዚህ አይነት የዕብራይስጡ የብሉይ ኪዳን ስንመለከት ጽሑፋቸውንም ስንመለከት እንደዚህ አይነት ቃላቶችን መጽሐፍ ቅዱስ ውስጥ ለሌሎች ሰዎች ለሌሎች አካላት ሲጠቀሙ አንመለከትም። በመጽሐፍ ቅዱስ ውስጥ እንደዚህ የተጋነነ ወይ ለማጋነን ለአክብሮት ብዙሃን ለአንድ ፐርሰን የብዙሃንነትን ቋንቋ የመጠቀም ነገር በመጽሐፍ ቅዱስ ውስጥ ብዙም አናስተውለው። ይሄ ጉዳይ ግን ስለዚህ ስለ ሥላሴ ጉዳይ የተነገረ ሐሳብ መሆኑን በዚህ መረዳት እንችላለን። በደንብ እንድታስቡ ፈልጋለሁ እንደ አንድ ስነ መለኮት ተማሪዎች ማለት ነው። ከእኛ እንደ አንዱ የሚለው ቃል ታገኛላችሁ። ዘፍጥረት ምዕራፍ 3 ቁጥር 22 ከኛ እንደ ስንቱ እንደ አንዱ የሚለውን ቃል ታገኛላችሁ። ከኛ የሚለው ቃል ከአንድ አካል በላይ የሆነውን ሐሳብ ነው የሚያንጸባርቀውና ከኛ እንደ አንዱ ሆነ። ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ እርስ በርሳቸው እንዳይግባቡ ቋንቋቸውን እንደባልቀው የሚለውን ቃል ታገኛላችሁ። እርስ በርስ መግባባት እንዳይችሉ ቋንቋቸውን እንደባልቅ የሚለውን ቃል ታገኛላችሁ። ይሄ ቃል በብሉይ ኪዳን ላይ ስለ ሥላሴ ከሚያሳዩና ከሚያንጸባርቁ ምንጮች መካከል አንዱ ማለት ነው በዚህ ክፍሎች ላይ የምናገኘው። እንዲሁም በኢሳይያስ መጽሐፍ ምዕራፍ 6 ቁጥር 8 ላይ ስትመለከቱ ኢሳይያስ ምዕራፍ 6 ቁጥር 8 ላይ ማንን እልካለሁ ማንን